السلام عليكم ورحمة الله وبركاته. እንኳን ወደ ቻናላችን በሰላም መጣችሁ። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም መውደድ የእምነታችን መሰረት ነው። የአላህ መልእክተኛ በአንድ ሐዲሳቸው ላይ ከእናንተ መካከል እኔን ከሰዎች ሁሉ አስበልጦ እስካልወደደ ድረስ ሙሉ አማኝ አይሆንም ብለዋል። ነገር ግን ፍቅር በተግባር የሚታይ እንጂ በቃል ብቻ የሚገለጽ አይደለም። ታዲያ እውነተኛ ወዳጅ መሆናችንን እንዴት እናውቃለን? ዛሬ ራሳችንን የምንፈትሽባቸው 7 ወሳኝ ተግባራት በአጭሩ እንመለከታለን። እስከ መጨረሻው ተከታተሉና ራስዎን ይገምግሙ። ለቻናሉ አዲስ ከሆናችሁም አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እውነተኛ ወዳጅ መሆኑን የሚያሳዩ 7 ወሳኝ ተግባራት። አንደኛውና የመጀመሪያው ምልክት የሱናቸውን ፈለግ መከተል ወይም ኢትባዕ። የአላህ መልእክተኛን የመውደድ ትልቁና የመጀመሪያው ማረጋገጫ እሳቸው ያዘዙትን መታዘዝ፣ የከለከሉትን ደግሞ መከልከል ነው። በዕለት ተዕለት ሕይወታችን ከአመጋገብ ስርዓታችን ጀምሮ እስከ ትልልቅ የሕይወት ውሳኔዎቻችን ድረስ የነቢዩን ሰለላሁ ዐለይሂ ወሰለም ፈለግ ወይም ሱና ለመከተል መጣር አለብን። ቁርአን ላይ አላህ ሱብሓነሁ ወተዓላ እንዲህ ይለናል፣ ቁል ኢን ኩንቱም ቱሒቡነ አላህ فاتبعوني يحببكم الله ويغفر لكم ذنوبكم والله غفور رحيم. አላህን የምትወዱ እንደሆናችሁ ተከተሉኝ በላቸው፣ አላህ ይወዳችኋልና። ስለዚህ እውነተኛ ወዳጅ የሱና ጠበቃና ተከታይ መሆን አለበት። ሁለተኛ፣ በእሳቸው ላይ ሰላዋት ማውረድ ወይም ማብዛት። አንድን አካል የምትወደው ከሆነ ስሙን መጥራትና ማውሳት ታበዛለህ። የነቢዩም ወዳጅ በእሳቸው ላይ ሰላዋት ማውረድን የዘውትር ተግባሩ ያደርጋል። አላህና መላእክቱ በነቢዩ ላይ ሰላዋት እንደሚያወርዱ ቁርአን ይነግረናል። እኛም በበኩላችን በተለይ በዕለተ ጁምዓና በሌሎችም ቀናት ሰለላሁ ዐለይሂ ወሰለም ወይም አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ በማለት ምላሳችንን ማርጠብ ይኖርብናል። ሶስተኛ፣ የህይወት ታሪካቸውን ወይም ሲራቸውን ማወቅ። ሳያውቁ መውደድ አይቻልም። ነቢዩን ይበልጥ በወደድናቸው ቁጥር ስለ እሳቸው ታሪክ ለማወቅ ያለን ጉጉት ይጨምራል። ከልጅነት ሕይወታቸው ጀምሮ በትዕግስታቸው፣ በጀግንነታቸው፣ በደግነታቸውና በነቢይነት ዘመናቸው ስላሳለፉት ውጣ ውረድ ማንበብና ማዳመጥ አለብን። ሲራቸውን ስናጠና ለእሳቸው ያለን ፍቅር በልባችን ውስጥ ስር ይሰዳል። አራተኛ፣ መልካም ስነ ምግባርን ወይም አኽላቅን መላበስ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተላኩት መልካም ስነ ምግባርን ሊያሟሉ ነው። እሳቸው ታማኝ፣ ሩህሩህ፣ ይቅር ባይና ፈገግተኛ ነበሩ። የነቢዩ ሰለላሁ ዐለይሂ ወሰለም ወዳጅ ነኝ የሚል ሰው ውሸት፣ ክህደት፣ ሐሜትና ሰዎችን መበደል ከሱ አይጠበቅም። ከሰዎች ጋር ባለን ግንኙነት ቅን፣ ተናፋቂ መሆን ስንችል የነቢዩን አርአያነት በተግባር አሳይተናል ማለት ነው። አምስተኛ፣ መልእክታቸውንና ዲናቸውን መከላከል። በአሁኑ ዘመን በነቢዩ ሰለላሁ ዐለይሂ ወሰለም ላይ የሚሰነዘሩ የተሳሳቱ ትረካዎችንና ትችቶችን በእውቀት በስልጣኔና በጥበብ መከላከል የእውነተኛ ወዳጅ ተግባር ነው። የእሳቸውን ስም የሚያበላሹ ነገሮች ሲገጥሙን በስሜታዊነት ሳይሆን እሳቸው ያስተማሩንን ትዕግስትና ብልሃት በመጠቀም እውነተኛ ማንነታቸውንና የመጡትን የሰላም መልእክት
ለዓለም ማሳወቅ አለብን። ስድስተኛ ቤተሰቦቻቸውንና ባልደረቦቻቸውን ወይም ሰሃቦቻቸውን መውደድ። ነቢዩ ሰለላሁ ዐለይሂ ወሰለም የሚወዱትን መውደድ የፍቅር መገለጫ ነው። ዲኑን ለእኛ ለማድረስ ሕይወታቸውንና ንብረታቸውን የሰጡትን ውድ ባልደረቦቻቸውንና ወይም ሰሃቦቻቸውን ማክበርና መውደድ አለብን። እነሱም መስደብ ወይም ማሳነስ የነቢዩን ልብ መስበር በመሆኑ እውነተኛ ወዳጅ ከዚህ ይርቃል። ሰባተኛውና የመጨረሻው መልእክታቸውን ለሌሎች ማዳረስ። ነቢዩ ሰለላሁ ዐለይሂ ወሰለም ከኔ አንድም መልእክት ብትሆን እንኳ አድርሱ ብለውናል። እሳቸው ያመጡትን የኢስላም ብርሃን ለቤተሰብ፣ ለጓደኛና ለአጠቃላይ ማህበረሰብ በጥሩ ስነ ምግባር ጥሪ ማድረስ የሁላችንም ኃላፊነት ነው። በሕይወታችን ውስጥ ተግባራዊ ስናደርግ እውነተኛ የነቢዩ ወዳጅ መሆን እንችላለን። ፍቅር በምኞት ብቻ አይገኝም፣ ድካምና መስዋዕትነት ይጠይቃል። በአኺራም ቢሆን ከምንወደው አካል ጋር እንድንቀሰቀስ አላህ ይርዳን። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁንና ለሌሎችም ወንድምና እህቶች እንዲደርስ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስከምንገናኝ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።